ፎርሙላውን በምናይበት ጊዜ ቦዲ ማስ ኢንዴክስ which is equals to weight in kilogram divided by height square in meter። ቅድም እንደነገርኳችሁ ቦዲ ማስ ኢንዴክስ ካልኩሌት የምታደርጉት የእናንተን ክብደት ትለካላችሁ፣ በኪሎግራም መሆን አለበት። ሲካፈል የእናንተን ቁመት ትለካላችሁ፣ height square ያመጣችሁትን የእናንተን ቁመት ምን ታረጋላችሁ? ስኩዌር ታረጋላችሁ። ራሱን በራሱ ታባዛላችሁ። የእናንተን ክብደት ከላይ ታስቀምጣላችሁ። የእናንተን ቁመት ደግሞ በሜትር ትለኩና ራሱን በራሱ አባዙት። ለምሳሌ አንድ ፔሸንት እንውሰድ። ለምሳሌ አንድ ሰው እንውሰድ። አንድ ሰው ኪሎግራም ስንት ነው? weight which is equals to ስንት ነው እንበል? 50 እንበል። 50 ኪሎግራም የሚመዝን ፔሸንት ነው እንበል። height በምንለካበት ጊዜ ደግሞ ስንት እንበል? 1.5 እንበል። 1.5 ሜትር እንበል። ፎርሙላው ላይ እንተካ እስኪ። weight ስንት ነው? 50 ኪሎግራም። ቦዲ ማስ ኢንዴክስ which is equals to weight ስንት ነው? 50 ኪሎግራም 50 ኬጂ ሲካፈል height 1.5 ሜትር ነው አይደለ? 1.5 ስኩዌር እናደርጋለን ማለት ነው። ይህ ስኩዌር ማለት ምን ማለት ነው? ይህን በራሱ ማባዛት ማለት ነው። 50 ሲካፈል እናደርጋለን 1.5 ሲባዛ በ1.5 ስንት ነው? 2.25 ነው አይደለ? 50 ሲካፈል 2.25 ስንት ነው? 22.222 እያለ ይሄዳል አይደለ? 22.2 ይሆናል ማለት ነው። ስለዚህ አንድ 50 ኪሎ ግራም የሚመዝን ሰው ቁመቱ 1.5 ሜትር ከሆነ ቦዲ ማስ ኢንዴክስ ስንት ይሆናል ከተባላችሁ 22.2 ነው ማለት ነው። 22.2 is it underweight is it normal ነው ወይስ overweight ነው ወይስ obese ነው የሚለውን ነገር ደግሞ እናያለን። 22.2 የት ውስጥ ነው ያለው? ከኖርማል ውስጥ ነው ማለት ነው። ከ18.5 በላይ ነው። ከ24.9 በታች ነው። ስለዚህ ይህኛው ሰውዬ 50 ኪሎ ግራም የሚመዝን ሰው ቁመቱ 1.5 ሜትር ከሆነ ኖርማል ነው ማለት ነው። ምክንያቱም ከ18.5 እስከ 24.9 መሃል ላይ ነው ያለው ማለት ነው። እስኪ አሁን ደግሞ ይህን ቪዲዮ የምትመለከቱ በሙሉ የእናንተን እያንዳንዳችሁን ቦዲ ዌይት እንይ እስኪ። አሁን ባሳየኋችሁ መሰረት የእናንተን ክብደት ካልኩሌት አድርጋችሁ ቦዲ ማስ ኢንዴክስ ኮሜንት ሴክሽን ላይ አስቀምጡልኝ።